السلام عليكم ورحمة الله وبركاته እንግዲህ የዒድ አልአድሃ በዓል አከባበር በጣም በስህተት ወጣቶች በተሳሳተ መልኩ ከሸርዑ በሚቃረን መልኩ ሲያከብሩት አይተናልና በስታዲየም እንደውም የእርሱ ስታዲየም ብሎ የአረፍ በዓል ይላል። አረፋም አይባልም ዒድ አልአድሃ ነው የሚባለውና እስኪ እነዚህ ምን እንደሚሉ አይተናቸው እንመለስ። አያችሁ ወንድና ሴት ቅልቅል እዚህ ጋር ምን ተገነዘባችሁ? ወንድና ሴት ቅልቅል የሐራም ማለት ነው። በጣም አሳፋሪና አስነዋሪ በዘመኑ ያሉ የሽርክ አቀንቃኞች ለሆዳቸው እንጂ ለምንም በቃ ለዲኑ አይጨነቁም። ሱናው እንዴት ነው የሚከበረው አያውቁም። እኔ አሁን ተናግሬ ነበር የዒዶች አከባበር ስነ ስርዓት የሚል በእስልምናችን ስነ ስርዓት ምን ኪታቢላህ ወሱነቱ ረሱልላህ ያጣቀስኩኝ ገልጬ ነበር። አያችሁ ወንድና ሴት ቅልቅላውን ሐራም ነው። አያችሁ ስለዚህ እንደዚህ አይነት አከባበርም አልፈዋል። ገና ብዙ ነገር እናያለን። ያልታዩ ያልተሰሙ እዚህ ጋር የተለቀቁ ከእስልምና ፈር የለቀቁ እናያቸዋለን አንድ በአንድ ኢንሻአላህ። ወንድና ሴቶች እዩዋቸው። ሁለተኛው ደግሞ ነሺዳው ላይ ሁሉ ኃይለ ጋሽ ሆነ ነገር ምናምን በጣም የማይጥም ስላችሁ በቃ ዝም ብለው ከነዛ ከአጓጉል ዘፈኖች ኮርጀው ያመጧቸው ነገር ነውና ስለዚህ አንድ ይሄ አይተናል። አረፋ ደግሞ አይባልም ዒድ አልአድሃ ነው የሚባለው። ስንት ጊዜ ተናገርን። የአረፋ በዓል ከስታዲየም ብለው አስተላልፉ። አረፋ አይደለም። ሁለተኛ ደግሞ ሱብሃነሁ ያ ለጢፍ የምናምን በአላህ ስም ማላገጥ እየሆነ ነው ያለና ጠንቀቅ በሉ። አንድ በሉ። ይሄ እንቀጥላለን። ሌላ ሼር አድርጉት፣ ፎሎው አድርጉኝ፣ ሰብስክራይብ አድርጉት። እንትን ዩቲዩብም ሰብስክራይብ አድርጉ፣ ቲክቶክ ፎሎው አድርጉ፣ ላይክ ሼር ሪፖስት ኮፒ ሊንክ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። አንድ በሉ። ሁለተኛው እንቀጥላለን።